እና ቀጥታ እንደዚህ ከጨመራችሁ በኋላ እሳቱን ቀነስ በማድረግ መጥበስ ነው ማለት ነው። እስከ መጨረሻው ቪዲዮ አብራችሁ ተከታተሉ ዘንድ በትህትና ጋብዣለሁኝ። ቆንጆ ጣዕምና ቆንጆ የሆነ ጥብስ እንድታገኙ አብራችሁኝ ቆዩ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። እና እዚህ ጋር እንደምታዩት የተንተከተከ ነው፣ እየተጠበሰ ነው የሚባለው። እና ቀስ እያለ የራሱን መረቅ እያወጣ ነው ያለው ማለት ነው ስጋው። ያው ሁሉም እኩል እንዲበስልልኝ ስለፈለኩኝ እንደምታዩት ማማሰያውን አላቆምኩም፣ ያማሰልኩን ያለውት ግዴታ ነው ሁሉ እኩል እንዲበስልልኝ። ማማሰላችሁን አታቆሙ። እና ያለምንም ውሃ በራሱ ጊዜ እንደዚህ መረቅ እያወጣ ይገኛል። እንደዚህ ከሆነ በኋላ ጥብስ ካለልኝ በኋላ ቅድም የከተፍነውን ቲማቲማችን ከላይ ጨምረን አሁንም እንጠብሰዋለን። ያው መረቅ ያለውን ጥብስ ስለፈለኩኝ ነው ቲማቲም የጨመርኩበት። እና ደረቅ ጥብስ ከሆነ የምትፈልጉት ያለ ቲማቲም በደረቁ መጥበስ ነው ማለት ነው። እና መረቅ ያለውን ስለፈለኩኝ ነው። እኔ መረቅ ያለውን ጥብስ በጣም ስለምወድ ለዛ ነው መረቅ ያለውን እየሰራው ያለሁት። ምንም ውሃ አልጨመርኩበትም። የቲማቲም እና የስጋው የራሱ መረቅ ነው እዚህ ጋር እያያችሁት ያለው። ራሱ መረቅ ይተፋል፣ በራሱ ይበስላል ማለት ነው። ምንም አይነት ውሃ ሳንጨምር በራሱ እየበሰለ ይሄዳል። እዚህ ጋር አሁን በደንብ ብስል ብሎልኛል ማለት ነው። እየበሰለና መረቁን እየመጠጠ ይገኛል እዚህ ጋር። ከዛ እንደዛ መጠጥ ካረገልኝ በኋላ ቀጥታ አንድ የሾርባ ማንኪያ ቅቤ ጨምሬበታለሁ። ቅቤን ጨምሬ እንደዚህ በደንብ አዋህደዋለሁ።
እዚህ ጋር እንደዚህ ካደረኩ በኋላ ማጂ የዶሮ ማጂ ግማሽ ጨምርበታለሁኝ። እናንተ ጨው መጨመርም ትችላላችሁ። እኔ ግን በደንብ ቆንጆ ጣዕም የማጂ ጣዕም ስለምወድ ቆንጆ ነው የሚያደርግልኝ በዛ ላይ። እንዲሁም ደግሞ ትንሽ ቆንጆ በርበሬና ኮረሪማ የዚህ ሀገር የአረብ ሀገር እንትን ቅቤ ብዙም አይደለም ጣዕሙ ይሄን ያህል ነው። እንደ ኢትዮጵያ ቆንጆ ቅመም አምጥተው አያነጥሩም እና ያው ግዢ ነው ሲገዙ ምንም እንደገባት አያስታውቅም። ሽታውም አያምርም ብዙም እና እኔ ኮረሪማዬን ገዝቼ ቅቤው ላይ ጨምሬበታለሁ። ድጋሚ አንጥሬያለሁ። እንዲሁም ደግሞ አሁን ላዩ ላይ ደግሞ ጣዕሙ ቆንጆ እንዲሆንልኝ ትንሽዬ ኮረሪማ ጨምሬበታለሁ ማለት ነው። ዋው ሽታው በጣም ነው የሚያውደው። ከዛ ያው ቅድም የከተፍነውን ባሮ ቃሪያን እዚህ ጋር ጨምራለሁኝ። ቃሪያን ጨምሬ አዋህዳለሁ። አሁን እንደዚህ ጠበስ ወይኔ ሽታው ግን በስማም ኮረሪማ በተለይ በጣም ነው ሽታውን እንትን የሚለው የሚያውደው እና ቅድም ማጂ ጨምሬበታለሁ። የዶሮ ማጂ ጨው ያነሰ ከመሰላችሁ ትንሽ የጨው ነስነስ ማድረግ ትችላላችሁ ማለት ነው። ዋው እንዴት እንደሚያምር ከለሩ ባፈር በጣም የሚያምረው። በነገራችን ላይ ዛሬ የመጥበሻ ቅጠል ስጠቀም የመጀመሪያ ነው እና ብዙ ሰው በሚዲያ ላይ ሲጠቀም ያለውኝ እና በጣም ነበር መጓጓው እና ራሴ ወሰዱ ሱቅ ብዬ ሰዎቹ ብዙ ማያመጡ እንደዚህ አይነት ነገር እና ለራሴ ፈልጌ ገዝቼ መጥቼ ይሄን ጥብሴን ሰራው ማለት ነው እና በጣም ነበር የሚጣፍጠው በጣም እና የመጥበሻው ጣዕም እንዲመጣልኝ እየጠበስኩ እገኛለሁኝ። እኔ በጣም ወድጄዋለሁ ጣዕሙን እና ይሄንን ይመስላል። መጨረሻው ላይ ደርሰናል ማለት ነው እና እንዳያችሁት በጣም የሚያምር ነው። እንደዚሁ ባይን እንደምታዩት እንደሚያምር ሁሉ ጣዕሙ ደግሞ የበለጠ ነው የሚጣፍጠው እና ወደ ገበታችን እንሄድ። ገበታችን ይህንን መስሎ ቀርቦልናል። በነገራችን ላይ እዚህ ጋር ዘይት የወጣ ይመስላል። ቅድም እንዳያችሁት ብዙ ዘይት እንዳልተጠቀምኩ አይታችኋል። ቅቤው ስላለ ነው። እሺ ውዶችዬ፣ ብዙ ጊዜ ዘይት ስለምትሉ ማለት ነውና ዘይት አይደለም። እና ስለተከታተላችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።